ቻናል ቤተሰቦች ሰዓቱ መረጃ ደርሶናል። እጅግ አዝናኝ ጉዳዮች አሉ። በሳምንቱ የተሰሙ እጅግ አዳዲስ መረጃዎችን እነግራችኋለን። አዶናይና እንደዚሁም የጃኒ በተመለከተ እንደዚሁ መረጃ አለን። እንደዚሁም ደግሞ እንግዲህ 16 ሚሊዮን ብር ስለዘረፋትና በአብሯት ለመኖር ሰርፕራይዝ አድርጋለች። አዶናይም ሰርፕራይዝ አድርጓል። የሁለቱ ግንኙነት ምንድን ነው? እንግዲህ ስለሱም መረጃ ሰፋ አድርገን የምነግራችሁ ነው የሚሆነው። መነጋገሪያ የሆነው ጋብቻም አለ። ስለሱም እንደዚሁ መረጃ ይኖረናል። እሸቱን በተመለከተ እንደዚሁ ሰፋ ያለ መረጃ እነግራችኋለሁ። እነዚህና በርካታ ጉዳዮች እንደዚሁም ታዋቂዋ ቲክቶከር ማን ነው እያስፈራራት ነው፣ በልጅ እየተፈራራኝ ነው ብላለች። ስለሱ መረጃው አለን። እነዚህና በርካታ ጉዳዮች እናነሳለን። የመጀመሪያው እንደምትመለከቱት መልስ ነው። የአዶናይ እህት ምን ነክቷት ነው? እስኪ ተመልክቷት። እጅግ ለየት ያለ አክት እያሳየች ነው የሚገኘው። ትንሽ ንካትላት እስኪ። እንደምትመለከቷት ነው እና ብዙዎች ተናገሩበት ጉዳይ ነው። ሌላኛው ጉዳያችን የሚሆነው ደግሞ እንግዲህ አዶናይ እና ጃኒን በተመለከተ ነው። በርካቶች አዶናይ እና ጃኒ አልተጣሉም እያሉ ነው የሚገኙት። እናንተ በዚህ ጉዳይ ምን ሀሳብ አላችሁ? ሀሳብ ስቴት ካለ ኮሜንት አስቀምጡልን። ነገር ግን እሷ ቤተሰቦቿን ሰርፕራይዝ ስታደርግ እርሱም ያደርጋል። እስኪ ተካተን እንመለስ። ማንም እሷ ቤተሰቦቿን ሰርፕራይዝ እያደረገች ነው በዚህ ላይ መስለው። እሱም ከአሁን ቀደም ሰርፕራይዝ አድርጓቸው ነበር። እስኪ ተመልከቷት። እሷ ሰርፕራይዝ እያደረገች ነው። ምን አይነት ልብስ እንዳመጣላችሁ እናቴ። አሁን አሪፍ አድርገሽ ቅረጭን። ይሄው ሳገባ አስገባታ እናቴ ናት ካሜራማኗ። እንግዲህ ቻል ነው የገዛችው ልብስ ማለት ነው። እናቷ ናት ቪዲዮ እየቀረጸች ናቸው ያለችው። ታዛዝኔ ደግናት ቆስ ጀግና እንዲህ ነው። ይሄው yes አንድ አይነት ልብስ እናቴ ትሙት ሽሽ ይሄው ናቺ ቴንክ ዩ ይሄው ሰው ከነዚሁ ከጃኒ እና ከአዶናይ ጋር ሳንወጣ ባለፈው እንግዲህ መጀመሪያ ላይ አዶናይ ሁለት ልጆችን አቅርቡ ሞዴል ትሆናላችሁ እያለ እንደምትመለከቱት ማለት ነው ሞዴል እንዲሆኑ ያው ቃለመጠይቅ ያደርግላቸው ነበር። እሷም ደግሞ ወዲያው ትንሽ ቆይታ እሷም እንደዚያው አድርጋለች ሁለት ልጆች ይዛ ማለት ነው። እና የሚሰሩት ስራ ሁለቱም ተመሳሳይ አክት ነው እያሳዩ ያሉት። እስኪ ታቸውን ወክለው ይገኛሉ። ሞዴል ልናስደርጋቸው ነው እንግዲህ እነዛ ሁለት ነጮች እያዩዋቸው ይገኛሉ። ስለዚህ እዛ ጋር ሄደን ኢንትሮዲውስ እናድርጋቸው። ምን እናስተዋውቃቸው እንደ ከነጮቹ ጋር ነው ኤሊዬ። ያው እንደምትመለከቱት ነው ደግሞ የእሷን የጠየቀቻቸው ልጆች ተመልክቷቸው ባይዜ የእሷ የጠየቀቻቸው የሚገርሙ ልጆች ናቸው። ገና ህፃን ናቸው እና በተለይ አንደኛዋ ደግሞ ምን ያክል ጂነስ እንደሆነች ነው የሚያሳየው። እስኪ ተከታተሏቸው። ስሜ ሞዴል ክርስቲያን ተስፋ ይባላል። የ10 ዓመት ታዳጊ ነኝ። እንዲሁም ደግሞ ወደፊት ኢንተርናሽናል ሞዴልና ዲዛይነር የመሆን ህልም አለኝ። እንደምትመለከቱት ነው እንግዲህ እነዚህ ሁለቱ ምን ያክል ቅርብ እንዳላቸው ነው። ነገር ግን ተጣልተዋል ይባላል። ነገር ግን በርካቶች አልተጣሉም እያሉ ነው። እስኪ አልተጣሉም። አንድ ደግሞ ስለነሱ አንድ የምታወራለች እንከታተላት። እሷን እንመለሳለን። እኔ በቃ በጣም ነው ፕራውድ የሆንኩባቸው እና እናሳድጋቸው። እስኪ አካውንታቸውን ከስር ሜንሽን አደርግላችኋለሁ። ሁላችሁም እየገባችሁ ፎሎ በማድረግ ሰፖርት እናድርጋቸው። ቆንጆዬ ናቸው ነው ስነ ስርዓታቸው ራሱ ደስ ሲል እግዚአብሔርን የኔ ወዶች በርቱልኝ። በተመለከተ እሸቱ መለሰ እንግዲህ በዶግ ዩቲዩብ ትልቅ ፈተና እንደገጠመው ይፋ አድርጓል። የዶግ ዩቲዩብ ጉዳይ አነጋጋሪ ነው። ከትናንት በስቲያ ጀምሮ በላይቭ እንግዲህ የገቢ ማሰባሰቢያ እያደረገ ነው የሚገኘው። ለሁለት ተከፍለው ሀሳብ እየተቀያየረ ነው የሚገኘው ማህበረሰቡ ራሱ። ግማሹ ይህን ያክል ሰራተኛ ለምን ቀጠረ አንድ ጥያቄ አቅርበውበታል። ሌሎች ደግሞ እንዴት እንደዚህ ሊሆን ቻለ፣ ዶግ ዩቲዩብ እንዴት እንደዚህ ሊወድቅ ቻለ የሚል ሌላ ጥያቄ እየቀረበ ነው የሚገኘው። በርካቶች ግን ይህን ያክል ሰራተኛ ለምን ቀጠረ፣ ወደ 70 አካባቢ ሰራተኞች ነበሩ። ግማሾቹ ተባረዋል። ያው መባረር ሳይሆን አሰናብቷቸው ማለት ነው። አሁን እጁ ላይ ያሉት ወደ 40
አካባቢ ሰራተኞች ናቸው እና እነሱ ዕጣ ፈንታቸው እንደነዛ ይሆናል ተብሎ ስጋት ላይ ነው ያለው እና አሁን የገቢ ማሰባሰቢያ እንግዲህ ጀምሯል ማለት ነው። ባለፈው እንግዲህ ለዶንኪቲዩብ ውድቀት በዋናነት እሸቱ እንደ ምክንያት ጠቀሰው በቲክቶክ ላይ ቪዲዮዎች መሰረቃቸው ወደ ቲክቶክ መታየቱ እንደዚሁም ደግሞ የእይታ ቁጥር በከፍተኛ ሁኔታ መቀነሱ እንደዚህ ኢኮኖሚ ጫና ውስጥ ከቶኛል ሲል እንግዲህ በግልጽ በይፋ ወጥቶ የጎፈንድሚ ጠይቋል ማለት ነው። እስኪ ቪዲዮ እንከታተል። ዛሬ ምሽት 3 ሰዓት እነግራችኋለሁ። በትክክል የምትወዱኝ የዶንኪቲዩብን ስራ የምትወዱ የምትደግፉ ሰዎች ይህ መስማት አለባችሁ። ምሽት 3 ሰዓት ዶንኪቲዩብ ላይ የቀሩትን 46ቱን ጉዳይ እጅግ አስቸጋሪ ጉዳይ ነው ያለው። በነገራችን ላይ ዶንኪቲዩብን ሁላችሁም ገብታችሁ ሰብስክራይብ አድርጉለት፣ አግዙት፣ ልተጋገዝ ብትሉት እጅግ መልካም ጉዳይ። ምክንያቱም በርካታ ገዳማትን፣ ቤተክርስቲያናትን እንደዚሁም ሃይማኖታዊ ጉዳዮችን ሲያስጎበኝ የነበረ ነው። በአንድ ወቅት እጅግ ትልቅ ደረጃ ላይ የደረሰው ዶንኪቲዩብ አሁን ከባድ ፈተና ውስጥ ገጥሞታል። እናም እንግዲህ እሱን ለማስተካከል ጎፈንድሚ ያው ላይቭ ፕሮግራም አለው እንግዲህ ዛሬም እንደዚሁ ምሽት ላይ ነበረው እና እዛ ገብታችሁ አግዙት፣ ሰብስክራይብ በማድረግ ይችላሉ። በመመልከት እንደዚሁ አብራችን ልትቆዩ የሁላችንም ጥያቄ ነው። ሰፋ ያለ መረጃ በዚህ ጉዳይ እንመለስበታለን። አብራችሁ ጋብቻ ነው። መጀመሪያ እስኪ ይህን ጋብቻ ተከታተሉ። በጣም እጅግ ብቃት ያለው ሳይክለኛ ነበረ። ያው የሳይክል ውድድር ለማድረግ ከፍተኛ ጥረት የሚያደርግ ሀገሩን ለመወከል ከፍተኛ ልምምድ የሚያደርግና በዛም እንግዲህ የተወሰኑ ውድድሮችን ያደረገ ነበር። እናም ባልታወቀ ምክንያት ወድቆ ነው እንግዲህ ፓራላይዝድ የሆነ ሙሉ ሰውነቱ። እናም እቺ ልጅ እንግዲህ የምትመለከቷት ማለት ነው በቀለበት ታስረደ ቃል ኪዳን ተገባብተው ነበረ ከመውደቁ በፊት ወይም ደግሞ ፓራላይዝድ ከመሆኑ በፊት ማለት ነው። እናም ያቺ ልጅ ሳትሸሸው በቃል ኪዳን ተገብቷል። እጅግ ደስ የሚያሰኝ ነው። እሱ ፓራላይዝድ ነው፣ በእግሩ መንቀሳቀስ አይችልም፣ ስራ መስራት አይችልም። ነገር ግን የዛን ቃል የገቡት ኪዳን ለዚህ ትልቅ ደረጃ አብቅቷቸዋል። እንግዲህ ምን ያክል እና እጅግ በጣም አሳዛኝ በጣም ደስ የሚያሰኝ ነው። በሃይማኖቷ ምን ያክል ጠንካራ እንደሆነች የሚያሳይ ጉዳይ ነው። እናንተ ልታገኛችሁት እስኪ የተወሰነ ቪዲዮ ተከታተሉ። እጅግ አሳዛኝ ናቸው። ሌላኛው ጉዳያችን ብዙዎችን ያነጋገረው ከሰሞኑ መነጋገሪያ የሆነው የወጣቱ ከድር እና እንደዚሁም የሮዛ ጉዳይ ነው። ሮዛ እንደምታውቀው የ50 ዓመት ሴት ናት ወይም ደግሞ እናት ናት። እሱ ደግሞ የ30 ዓመት ወጣት ነው እና ሁለቱ ተጋብተው ነበር። በእሷ በድሬዳዋ ተወላጅ ነች፣ እሱም እዛ አካባቢ ነው እና ሁለቱ ተጋብተው ነበር። በሶሻል ሚዲያ ላይ መነጋገሪያ ሆነው ነበር። እናም አሁን ላይ ተፋተዋል። 16 ሚሊዮን ብር ይዞባት የጠፋው እስኪ ተመልከቱት። ብዙዎች ሀሳብ የሰጡ ነው። ቪዲዮ እንከታተል። Anatti gontere demtere narafagattere እና እጅግ በጣም አሳዛኝ ነው። ዮኒ ማኛ ደግሞ ምን እንዳለ ዮኒ ማኛለች፣ ወንዱ ደግሞ ከድር ይባላል። ታዲያ ሮዛ የአሜሪካ ነዋሪ ስትሆን ታዲያ በዚህ ብዙዎች ተናግረውበት ያለ ጉዳይ አፈቀርኩት ብሎ የተቃጠሉ ሲሏል ከአሜሪካ ነው እሷ መታ ይሄንን አግብቼ አቃጠልኳቸው ነው ምናምን እያለ የሚሰራ ቪዲዮ ነበር። ይመቻባል። ሮዝ ብዬ ገባረ ፍሬንድ ነበርን ብሎ ያርገችኝ እንዴ